ላፕቶፕ እና በስልካቸው ብቻ በጣም ሲሪየስ የሆነ ካሽ የሚሰሩ ሰዎችን አይታችሁ ይሆናል ወይም ሲባል ሰምታችሁ ሊሆን ይችላል። የሆነ ድሪም ላይፍ ስታይል የሚመስል በቃ ህልም የሚመስል ላይፍ የሚኖሩ ብዙ ሰዎች አሉ። ይሄ ነገር ዝም ብሎ ሪል ያልሆነ አየር ላይ ያለ ነገር አይደለም። በደንብ ሪል የሆነና ብዙ ሰዎች አቺቭ ያደረጉት ያለ ነገር ነው። ቀጥታ ስለ ሳይቶቹ ከማውራቴ በፊት ፍሪላንሲንግ ግን ምን ማለት ነው የሚለውን በ15 ሰከንድ ውስጥ ብቻ ላሳያችሁ። ፍሪላንሲንግ ማለት እንግዲህ በራሳችሁ ስራዎችን ሰልፍ ኢምፕሎይድ ሆናችሁ መስራት የምትችሉባቸው ስራዎች ማለት ናቸው። ይሄ ማለት ክላይንቶች ከየትኛውም ዓለም ላይ ሆነው ስራዎችን ፖስት ያደርጋሉ። ከዛ በኋላ እናንተ በኮንትራት ወይም ደግሞ በፊክስድ ፕራይስ ወይም ደግሞ በፕሮጀክት ከቤታችሁ ሆናችሁ በኦንላይን ስራዎችን ስትሰሩ ፋይቨር ላይ እንግዲህ ከ5 ሚሊዮን በላይ ፍሪላንሰሮች አሉ ነው የሚባለው እንደ ዌብሳይቱ መረጃ። ፋይቨር እኔ እንደ ፍሪላንሰር የማልወድበት አንደኛው ምክንያት የሚያስከፍለው የኮሚሽን ፊ ነው። 20% ኮሚሽን ፊ ይቆርጣል። ስለዚህ ከምታገኙት ፔመንት ላይ በሙሉ 20% ፋይቨር ይወስዳል። ዳትስ ብዙ ነው። እኔ ሞር ፋይቨርን እንደ ፍሪላንሰር ሳይሆን እንደ ክላይንት ሆናችሁ ለምሳሌ ሰው መቅጠር የምትፈልጉ ከሆነና የሆነ ታለንት ኢንተርናሽናል ታለንት የምትፈልጉ ከሆነ ፋይቨርን ብትጠቀሙ አትወድ ቢ ጉድ። ግን እንደ ፍሪላንሰር ለስራ የምትሉ ከሆነ ፋይቨርን ያን ያህል ሰጀስት ማድረገው ዌብሳይት አይደለም። ነገር ግን ኦልሬዲ ፍሪላንሲንግ ውስጥ ያላችሁ ሰዎች ከሆናችሁ ያው ያለውን ሪሶርስ በሙሉ መጠቀም አለባችሁ። 20% የሚሆን 50% የሚወስደውን ይሰድ። ነገር ግን ስራዎችን ማግኘት የምትፈልጉ ከሆነ ፍሪላንሰር ኬሪየር ውስጥ ከሆነ ያላችሁት የትኛውም ዌብሳይት ቢሆን መጠቀም ስለሚኖርባችሁ ይሄንንም ማየት ይጠበቅባችኋል ብዬ አስባለሁ። ፋይቨር ላይም እንግዲህ ፋይቨር ክሬዲትስ የሚባል የራሱ ፔመንት ሲስተም አለው። ከዛ ከክሬዲት ሲስተሙ ደግሞ ቀጥታ ወደ ባንክ መላክ ትችላላችሁ፣ በካርድ ዊዝድሮ ማድረግ ትችላላችሁ፣ በፔፓል ማውጣት ትችላላችሁ። በእኔ እይታ ከሁሉም ዌብሳይቶች ለፍሪላንሰር አሪፍ ነው ብዬ የማስበው አፕወርክን ነው። ነገር ግን እዚህ ጋር ቦነስ ዌብሳይት ልጠቅስላችሁ ፈልጋለሁኝ። አዲስ የመጣ ዌብሳይት ነው። በጣም ኒት ዌብሳይት ነው። ሞክሬዋለሁኝ። እኔ ትንሽ ስራዎችን ሰርቼበታለሁ። ኮንትራ ይባላል። አሪፍ የሆነ የፍሪላንሲንግ ዌብሳይት ነው። አዲስ እንደመሆኑ አንጻር ብዙ ፍሪላንሰሮች ሳቹሬት አላደረገም። ስለዚህ ኮምፒቲሽኑ ሪሌቲቭሊ ትንሽ ቀነስ ይልላቸዋል። ስለዚህ አዲስ ሆናችሁ የምትመጡ ከሆነ ኮምፕሊት ቢግነር ከሆናችሁ ኮንትራንም መሞከር እንዳትረሱ። ቅድም እንግዲህ ከነገርኳቸው አንጻር ስፔሻላይዝድ ፕላትፎርሞችን ደግሞ በአጭሩ ትንሽ ሜንሽን ላድርግላችሁ። ራይቲንግ የምትሰሩ ከሆነ ራይቲንግ ላይ ብቻ የሚሰሩ ዌብሳይቶች አሉ። ኮንቴንት ማርትና ቴክስት ብሮከር። እነዚህ ዌብሳይቶች ገብታችሁ ብታዩ ለኢትዮጵያውያን አሪፍ የሆኑ ኦፕቲማይዝድ ሆኑ ዌብሳይቶች ናቸው። ዲዛይን እና ክሪኤቲቭስ ላይ የምትሰሩ ከሆነ ግራፊክስ ዲዛይን፣ ዌብ ዲዛይን፣ ዩኤክስ ዩአይ፣ ቪዲዮ ኤዲቲንግ ምናምን ደግሞ የምትሰሩ ከሆነ ዋይቲ ጆብስ፣ 99 ዲዛይንስ፣ ድሪብል እና ቢሄንስ ላይ ስራዎቻችሁን ብታስቀምጡ ወይም ደግሞ ጊጎችን ለመስራት ብትሞክሩ ብዙ ትጠቀሙበታላችሁ። በእርግጠኝነት ዲዛይንና ክሬቲቭ ላይ ያላችሁ ሰዎች እነዚህ ዌብሳይቶች ሞክሯቸው፣ ኒች ስፔሲፊክ ስለሆኑ ማለት ነው። ዌብሳይት ዴቨሎፕመንት ላይ ደግሞ ያላችሁ ሰዎች ስታክ ኦቨርፍሎ ጆብስ የሚባል ዌብሳይት አለ፣ እሱም ሞክሩት። ፍሪላንስ ዌብ እና ደግሞ ጊታብ ጆብስ አለ። እነዚህ ሶስቱ ዌብሳይቶች መሞከር ትችላላችሁ። ስፔሻላይዝድ ፕላትፎርሞች ናቸው ለዌብ ዴቨሎፕመንት ብቻ ማለት ነው። ቢዝነስ ኤንድ ማርኬቲንግ ላይ ደግሞ ያላችሁና ፍሪላንስ ማድረግ የምትፈልጉ ሰዎች ማርኬቲንግ ፕሮፍስ፣ ክሮፕ፣ ቮይስ 123፣ ሎው ትሬድስ ስፔሻሊ ሎየሮች፣ ሌጋል ላይ የምትሰሩ ሰዎች ጋሌ እና ትራይቭ ሃይቭ የሚባሉት ዌብሳይቶች መሞከር ትችላላችሁ። ብዙ ሰዎች ገና እንደጀመሩ በትልቅ እንትን ላይ ላንድ ማድረግ ይፈልጋሉ። እንደዛ አይሰራም። በተቻላችሁ መጠን ትንሽም ቢሆን ሬፑቴሽናችሁን እስከምትሰሩት ድረስ ስማችሁ እዛ ፕላትፎርም ላይ ስቴብል እስከሚሆን ድረስ እስከሚመጣ ድረስ ብራንዳችሁ ቢልድ እስከሚያደርግ ድረስ ትናንሽ ስራም ቢሆን ኦቨር ዴሊቨር ለማድረግ ሞክሩ። ትናንሹን ከመናቅ ይልቅ እንደ ኦፖርቹኒቲ ተጠቀሙበት። ትንሽ ከሆነ ስራው እናንተ ስኪላችሁ አሪፍ ከሆነ ብትሰሩት ሞር ኦቨር ዴሊቨር ታደርጋላችሁ፣ የተሻለ ነገር ልትሰሩበት ትችላላችሁ ማለት ነው። እንደ ኦፖርቹኒቲ ብታዩትና መጀመሪያ አካባቢ ላይ ትናንሽ ስራዎችን ብትሰሩ የበለጠ ታተርፋላችሁ።